ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ቪዲዮ የሚሆነው በትንሹ የውሎዬን ነው ማሳያችሁ። ውሎዬን እንዴት እንደማደርግ እንደምሰራ በአጭሩ ነው የማደርገው። አሁን ልብሴን ለባብሼ ከጨረሱ በኋላ ልጄን ይዤ ወደ ነርሰሪ ትምህርት ቤት አደረስኩኝ። ያው አታይም ፓርኩ ደስ ይላል። ትምህርት ቤቱ በጣም ደስ ይላል። የልጅ ልክ ወጣ ስትሉ ፓርክ አለ እና ልጄን አደረስኩኝ። ከዛ እኔ ወደ ጅሜ እየሄድኩ ነው። ድምፄ በጣም ተዘግቷል። ምን እንደሆነ አላውቅም። በጣም አንድ ወር ሆኖኛል ጉንፋን ከያዘኝ። እኔ በጣም እያሰቃየኝ ነው ድምፄ። እንደው ምንድነው የምታውቁት መድኃኒት ካለ እንደው ብትተባበሩኝ እላለሁ። አሁን ጂሜን ደርሻለሁ። ወደ ጂሜ ገባሁኝ። ያው ልብሴን ቀያይሬ ነው የመጣሁትኝ ወደ ጂሜ። ይሄው እንደዚህ አድርጌ ቪዲዮን ቀርሼ ወደ ጂም ገባሁኝ። ሌላ ክብደት ከማንሳቴ በፊት ያው ለተወሰነ ደቂቃ ለ6 ደቂቃ ሮጣለሁ። ከዛ ወደ ክብደት ነው የሚሄደው። ብዙ ጊዜ ክብደት ነው ማንሳት ደስ የሚለኝ። ዛሬ የሰራሁትኝ የትክሻ እንደዚህ ደረታችን ላይ ማለት ነው። ለደረታችን ለጡታችን በጣም ቆንጆ ነው እንደዚህ ክብደት ስናነሳ ማለት ነው። እንደዚህ 15 15 15 3 ጊዜ 15 ነው እያረፉ ማደርገው ማለት ነው። እንደዚህ ከጨረሱ በኋላ እንደዚህ ክብደት ደግሞ ይሄ ሙሉ ሰውነታችን ለሙሉ ሰውነታችን ይረዳናል። እንደዚህ ክብደታት አቅቶኝ እንደዚህ ለማንሳት እየከበደኝ ማለት ነው። ያው እንደናንተ አዲስ ጀማሪ ነኝ። ራሱ ለክብደትም ብዙም አዲስ ነኝ ማለቴ ነው። እያንገዳገደኝ ነውና ግን ደስ ይለኛል። ኢንጆይ ታደርጉበታላችሁ። ጂም ያኔ የሆነ ስትረስ ካላችሁ የሆነ መጨናነቅ፣ ብቸኝነት በቃ እኔ እንደ ጂም የምወደው ነገር የለም በህይወቴ። በጣም ደስ ይለኛል። የሆነ ሂደት ሰርታችሁ ምናምን ስትመጡ በጣም ቀለል ይላችሁ። ይሄን ያነሳሁት ክብደት እንደ ቅድሙ 3 15 ጊዜ ነው የማነሳው። ከዛ ጨርሼ ጂሜን ጨርሼ ያው ሰው ብዙ ስለነበረ ለመቅረጽ በጣም አይመችም እና እንደዚህ ጠዋት ስትሄዱ ነው ብዙ ጊዜ ብዙ ሰው የማይኖረው። በጣም በሌሊት 6 ሰዓት ስትሄዱ ሰው ብዙ ጊዜ አይኖርም እና ተመለስኩኝ ማለት ነው። ያው ሰዓቴ ከደረሰ በኋላ የጾም ሰዓቴ ከደረሰ ምግብ ከመብላቴ በፊት እማደርገው የማይቀር ማለት ነው። በቃ የማይቀር ሎሚ፣ ኩከምበር፣ ቺያ ሲድ አድርጌ ለብ ባለ ውሃ እንደዚህ አደርግና እምጠጣው ማለት ምንም ምግብ ሳልበላ ውሃ ሁሌ ነው የምጠጣው። እንደዚህ አድርጌ ለ1 አወር እቆያለሁ ከጠጣው በኋላ ማለት ነው፣ ቁርሴን ከመብላቴ በፊት። ከዛ ወደ ቁርሴ ሄድኩኝ ማለት ነው። ቁርሴ ደግሞ ያው ዛሬ የሰራሁትኝ ኦት ነው። ኦት 2 ማንኪያ አድርጌ በትንሹ ማለት ነው። እና ያው የተለያየ እናንተ የምትወዱትን ፍሩት ማድረግ ትችላላችሁ። እኔ ያደረኩትኝ አቮካዶ እና ማንጎ አድርጌ ነው የሰራሁት ፍሩቱ ማለት ነው። እንደዚህ ከበሰለ በኋላ ኦቱ ፍሩት አደረኩኝ። ያው እንደ ይሄ በጣም ቆንጆ ነው። እንደ ፕሮቲን ነው ማለት በተለይ ስፖርት ሰርተን ስንመጣ ለሰውነታችን የሚጠቅም ነገር ብንበላ አንደኛ ጉልበትም ይሆነናል፣ ኃይልም ይሆነናል፣ ለሰውነታችንም ይገነባልናል ለምንፈልገው ፓርት ማለት ነው። ፕሮቲን ነገር ያስፈልገናል። ያው በተለይ ስፖርት ከሰራን በኋላ ፕሮቲን ግዴታ ነው እና እንደዚህ አድርጌ ፍሩቴን ከሰራሁ በኋላ እነዚህ አልማድ ምንድነው የሚባሉት በአማርኛ አላወኩም። የተለያዩ ይሄ ለውዝ ምናምን ነገሮች የተለያዩ ነገሮችን ስታደርጉ በጣም ቆንጆ ነው። ሃይ ፕሮቲን ነው እና እንደዚህ ሲሮፕ አደረኩኝና እንደዚህ ከጨረስኩ በኋላ ቁርሴን እየበላሁ የማይቀር ማለት ነው ቡና። ይሄ ከሻይ የምናደርገው 2 ቁንፍሮች አደርጋለሁ። ቴስቱ በጣም ቆንጆ ነው ስትጠጡት እና ቡና የማይቀር በኔ
ቡና ካልጠጣሁ ራሱ እኔ ጭንቅላቴ ራሱ ትክክል የማይመስለኝ ማለት በጣም ነው የሚደክመኝ፣ ራሴን ያመኛል ቡና ካልጠጣሁ። ቡና ስጠጣ ግን እነቃቃለሁና ቡና በጣም ሱስ ሆኖብኛል። እና ቡናዬን አፈላሁኝ እና ቁርሴን ስበላ ብቻዬን ነኝ። እነ ልጆቼ ትምህርት ቤት ሄደዋል፣ ባለቤቴም ስራ ሄዷል። እና ያው ብቻዬን ነኝ። እኔ ቁርሴን አዘጋጅቼ እንደዚህ መዝሙሬን እየሰማሁኝ ቁርሴን አዘጋጀው ማለት ነው። ከዛ ቁርሴን ከበላው በኋላ ያው ልጆቼ እስኪመለሱ ትንሽዬ ለ2 ሰዓት ምናምን ስራ ሄጄ ከዛ ልጄን አመጣለሁ ከነርሰሪ ማለት ነው። እና እንደተመቻችሁ አይሆብ ደስ ከወደዳችሁት አይታችሁ ደስ ካላችሁ ሌላ አስተያየት የምትሰጡ ከሆነ ኮሜንት፣ ላይክ፣ ሼር አድርጉ። የሚጠቅማችሁን የምትወዱት ካለ ይሄን ስሪ ካላችሁኝ እኔም እሰራለሁ፣ ደስ ይለኛል። እና ለቀጣይም እንደዚሁ በሰፊው ቅንጥፍ እያረኩኝ እንደዚህ ቪዲዮ ለቃለሁ ማለት ነው። ቡናዬን ከጠጣሁ በኋላ ያው እንደነገርኳችሁ ወደ ስራ እሄዳለሁ። ይቅርታ እኔ አፍንጫዬ ሰጋኝ በጣም ነው ደስ ነው የሚለው ከብዳል። እና እንደዚህ መዝሙር እየሰማን ከዛ ምሳ ሰዓት ደረሰ። ምሳ ሰዓት ዛሬ የበላሁት እንጀራ ነው። እንጀራ ለምን ትናንትና የልጄ ልደት ነበርና ፕሮግራም ስለነበረኝ ያው ጤፍ እንጀራም ነበረ። እንደዛ አድርጌ አዘጋጅቼ ከልጆቼ ጋር ልጆቼንም ምሳ አዘጋጅቼላቸው ነበረ። እንደዚህ እንጀራ በትንሹ አድርጌ እንጀራ በላሁኝ ማለት ነው። ያው ያስፈልጋል አንዳንዴ እኛ ሀበሻ እስከሆነ ድረስ ግዴታ ነው እንጀራ ከቤታችን አይታጣም፣ ያስፈልገናል እንጀራ ማለት ነው። እና እንደዚህ የተለያየ አድርጌ እንጀራዬን ምሳዬን በላሁ ማለት ነው። እና ድምፄን እንገራችሁ ለምን እያደረ ግን ድምፄን አፍኖኛል እና ምን እንደማደርግ አላውቅም። አንድ ወር ሰው ይሰቃያል በጉንፋን በስማ እና እንደዚህ አዘጋጅቼ ጨርሻለሁ። ምሳዬን በላሁኝ። ያው ምሳዬን ከበላው በኋላ ከ1 ሰዓት በኋላ ያው የማደርገው ያው ሰውነታችን እንጀራው ስለሚከብድ አጀስት እንዲያደርግልን እኔ ይህን ሻይ ነው የምጠቀመው። ይህ ሻይ ቲክቶክ ላይ አይቼ ነው። በጣም ቆንጆ ነው ለሆዳችን፣ ለሁሉ ነገራችን ለሚነቃቀል ጸጉር ብሎ ሳይ ብዙ ሰው ገዝቶት አይቼ ከዛ ለምን አልሞክረውም ብዬ ገዛሁትኝ። እንዳሉ ደግሞ በጣም እኔ ተመችቶኛል። በተለይ እንደዚህ ምግብን ቶሎ አጀስት ለማያደርግልን ሰው፣ ምግብ በልተን ለሚከብደን ሰው ይሄ ከምግብ በኋላ እኔ እንደተመራጭ ያስኩትኝ። ይሄ በጣም ነው የተመቸኝ። ቴስቱም ቆንጆ ነው። እኔ ሁሌ እንደዚህ ወስዳለሁ ማለት ነው። ለቦርጫችን፣ ለሰውነታችን፣ ለሁሉ ነገር ብለዋል። እኔም ለውጥ ያየሁበትኝ ምግብ ስበላት ይከብደኝ ነበረ። ይህን ከስጠጣ ግን በጣም ነው ቀለል የሚለው እና አጀስት ያደርግላቸዋል ማለት ነው። ከፈለጋችሁ ቲክቶክ ታገኛላችሁ ማለት ነው። በጣም ቫይራል ሆኖ ነበረ አንድ ሰሞን እና ራቴን የምበላ ራት እኔ አልበላም ብዙ ጊዜ። አንዴ ራት እንጀራ ከበላሁ ምሳ ራት አልበላም። እና አሁን ከዚህ በፊት ቪዲዮ ሰርቼላችሁ ነበረ። ቺያ ሲድ ማክ ለጸጉራችን ፕሮቲን ነው፣ ለሰውነታችን ስፖርት ለምንሰራ ለሰውነታችን ቆንጆ ነው ብያችሁ ይሄ ነው ማለት ነው። ይሄን 1 ማንኪያ አደርጋለሁ። ተልባ ደግሞ ያው ጥቅሙን ታውቃላችሁ። የተልባ ጥቅም ለብለብ አድርጌ ፈጭቼ ፍሪጅ ውስጥ ከተዋለሁ። ከዚህ ጋር ሁሌ ማታ እንደራት ተጠቅማለሁ ማለት ነው። እንደዚህ ከተልባው ጋር እንደምንጠጣው አንደኛ ተልባም እንደኔ ፕሮቲንም እንደኔ አለው ማለት ነው። ከራበኝ ኬዝ አንድ ፍሩት እበላለሁ እንጂ ምግብ አልበላም ብዙ ጊዜ ራሱ። እና እንደዚህ ነው ብዬ ጨርሻለሁ። ውሎዬ በትንሿ ነበረች። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ሀሳቤን እኔ የሚጠቅመኝን እኔ የማደርገውን ነው እምለቀው እና